እናትና አባትህ ምን ብለው መረቁ አትሉኝም? እግዚአብሔር ሰው ይስጥህ። እግዚአብሔርስ ምን ሰጠህ? ሰው እናንተንና ሌሎችንም በዓለም ላይ ያሉ ለእኔ የሚያስቡ ዱዓ የሚያደርጉ የሚጸልዩ ባላቸው ነገር ሁሉ ከጎን የሚቆሙ ብዙ ሰዎችን ሰጥቶኛል። እግዚአብሔርንም አመሰግናለሁኝ። አሁን እንግዲህ ለሕክምናዬ ጉዞ ለማድረግ እየተዘጋጀው ባለውበት ሰዓት አንድ ቻሌንጅ ተሰጠኝ። እጅግ በጣም ቆንጆ በሆነ ምግብ ጥዑም በሆነ ቡናና የኬተሪንግ አገልግሎት የምትታወቀው ወርቃ ቡና አንድ ቻሌንጅ ሰጥታኛለች። የወርቃ ቡና የቲክቶክ አካውንት 150,000 ፎሎወር አለው። ይሄንን 150,000 ፎሎወር 250,000 100,000 ፎሎወር ጨምረ 250,000 የምታደርሰው ከሆነ እኔ ደግሞ 100,000 ፎሎወር ስለጨመርክ 100,000 ብር እሰጥሃለሁ ብላኛለች። ምን አልኳችሁ? እኔ ያለኝ ሰው ነው። እኔ ያለኝ እናንተ ናችሁ። ስለዚህ ከታች አካውንቷን ሜንሽን አድርግላችኋለሁ። እየገባችሁ እናንተ ፎሎ ታደርጉልኛላችሁ። እሷ ደግሞ ልክ 250,000 ሲሞላ 100,000 ብሩን ትሰጠኛለች ማለት ነው። በጸሎት ከምታግዙኝ በሐሳብ ከምታግዙኝ ባለፈ ገንዘብም እንዳገኝ አገዛችሁኝ ማለት ነው። ይሄ ደግሞ ለእኔ ትልቅ ጥቅም ነው። ስለዚህ እዚህ ያላችሁ ሌሎቻችሁም ይሄ መልእክት የሚደርሳችሁ ለሌሎችም ሼር እያደረጋችሁ የወርቃ ቡናን የቲክቶክ አካውንት ፎሎ በማድረግ ለእኔ 100,000 ብር እንዳገኝ እንድታግዙኝ እጠይቃችኋለሁ። ወዳችኋለሁ። አመሰግናለሁ።